በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለታላቁ ሱባኤ ለጾመ ኢየሱስ ለአብይ ጾም አደረሳችሁ። የአብይ ጾም የመጀመሪያ ሳምንት ዘወረደ ይባላል። ዘወረደ ለምን ተባለ? ዘወረደ ማለትስ ምን ማለት ነው? ዘወረደ ማለት ከሰማይ የወረደ ከሰማይ የመጣ በተዋህዶ ፍጹም አምላክ ፍጹም ሰው የሆነ ማለት ነው። ለዚህም ማስረጃ የሚሆነን በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ እንዲህ ይላል፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ይህ ንባብ ቀጥታ የሚወስደን ወደ ምስጢረ ሥጋዌ ነው። ምስጢረ ሥጋዌ ማለት ደግሞ ስለ ተዋህዶ የምንማረው ትምህርት ማለት ነው። ስለዚህ ዘወረደ ማለት ወረደ፣ ከሰማይ ወረደ፣ ከሰማይ ወርዶ ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ ማለት ነው። ይህ የጾሙ መጀመሪያም ዘወረደ የተባለበት ወረደ ተወለደ ሳንል ተጠመቀ ማለት ስለማንችል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጾመ ለማለት መጀመሪያ ኢየሱስ ክርስቶስ ከሰማያት ወረደ ተወለደ ማለት ይቀድማል። መድኃኒታችን ኢየሱስ ክርስቶስ ተወለደ ሳንል ጾመ ማለት አንችልም። መድኃኒታችን ኢየሱስ ክርስቶስ ወረደ መጣ ተወለደ ሳንል ታመመ፣ ተሰቀለ፣ ሞተ፣ ተቀበረ፣ ተነሳ ማለት አንችልም። መድኃኒታችን ኢየሱስ ክርስቶስ ከሰማያት ወረደ በተዋህዶ ፍጹም አምላክ ፍጹም ሰው ሆነ ሳንል ሞትን ድል አድርጎ ተነሳ፣ በክብር ወደ ሰማይ አረገ ማለት አንችልም። ስለዚህ ጾሙ ዘወረደ የተባለበት የአምላካችን የኢየሱስ ክርስቶስን ፍጹም አምላክ ፍጹም ሰው ሆኖ መጾሙን ለማስታወስ የመጀመሪያው ሳምንት ዘወረደ ይባላል። በተጨማሪ ጾመ ሕርቃል ይባላል። ይህን ባለፈው በሰፊው አስተምሬያለሁ። ጾመ ሕርቃል የተባለበት የኢየሩሳሌም ሕዝበ ክርስቲያኖች ለንጉሱ ለሕርቃል የጾሙት ጾም ነው። ንጉሱ ሕርቃል ወደ ፋርስ ወደ ባቢሎን ዘምቶ የባቢሎንን ንጉስ ድል አድርጎ መስቀሉን በክብር አስመልሷል። ስለዚህ በተጨማሪ ማን ይባላል? ጾመ ሕርቃል ይባላል። ጾመ ሕርቃል ዘወረደ እስከ 12 ሰዓት ነው የሚጾመው። አብይ ጾም ደግሞ እስከ 11 ሰዓት ነው የሚጾመው። ነገር ግን ምዕመናን ማስታወል ያለባችሁ ቅዳሴ ካለ ግን ቅዳሴው ሲያልቅ ጾሙ ያልቃል። ለምን ሲባል ከጾም ቅዳሴ ስጋው ደግሞ ቁርባን ስለሚበልጥ ማለት ነው። መልካም ጾም መልካም ሱባኤ ይሁንልን። እግዚአብሔር ሁላችንም ይባርከን።